ጦርነት ያለቀበትን 80ኛ ዓመት ሩሲያ በምታከብርበት ሰዓት ላይ የተለያዩ ዓለም ሀገሮች ፕሬዚዳንቶችና ሀገር መሪዎች ተገኝተው ነበረ። ከነዚህ መሪዎች መካከል በክብር እንግዳነት ተጋብዘው የሄዱት አንደኛው መሪ የአፍሪካው የቡርኪና ፋሶ መሪ ካፕቴን ኢብራሂም ትራውሬ ናቸው ሳይሆን ነው። ያው የፕሬዚዳንትነት ክብሩ እንዳለ ሆነ ወጣት ስለሆነ ነው በሚለው ነው ሪፈር ማድረግላችሁ። እንግዲህ ከእንትኑ ከተካሄደ በኋላ የቪክቶሪ ፕሬዱና ፕሮግራሙ ካለቀ በኋላ ከቭላድሚር ፑቲን ጋር ቁጭ ብለው ሁለትዮሽ ንግግር ላይ ነበሩ። ብዙዎች ያስተዋሉት በዚህ ንግግር ላይ ካፕቴን ኢብራሂም ትራውሬ ንግግራቸውን ሲጀምሩ በራሻኛ ነበር የጀመሩት። ጉድ ዴይ ቱ ዩ ኮምራድ ፕሬዚዳንት በማለት በራሻኛ ነበር ንግግራቸውን የከፈቱት። ባላ እንግዲህ ከነዚህ ንግግሮች ያው የወርቁን ጉዳይ እንተው፣ ወርቁን ለሩሲያ መስጠታቸው ምናምን እንተው፣ እሱ ኦልሬዲ ዲስከስ አድርገንበታል። ግን አንድ ነገር ደግሞ ያስተዋልኩት ልንገራችሁ። የሩሲያን ትምህርት ቤቶች የሩሲያን ዩኒቨርሲቲዎች በቡርኪና ፋሶ ውስጥ መክፈት ይሄ የሚደነቅ ሀሳብ ነው። ካልቸራል ኢንፍሉዌንሱ ምናምን እንዳለ ሆነ ያው መቼም ዩኒቨርሲቲ ሲመጣ ትምህርቱን ብቻ ልጅላችሁ የሚመጣው የመጣበትን ሀገር ሁላ ካልቸራል ኢንፍሉዌንስ ይዞ ነው የሚመጣው ወደ ቡርኪና ፋሶ። እሱን እንተውና የቡርኪና ፋሶ ህዝብ የቡርኪና ፋሶ ወጣት አሪፍ ትምህርት እንዲያገኝ ማድረጉ አንደኛው አሪፍ የተጓዘበት መንገድ ነው ብዬ አስባለሁ። እነዚህ ዩኒቨርሲቲዎች ወደ ሀገራቸው ጋብዘው ሀገራቸው ውስጥ ቅርንጫፎች ተከፍተው የቡርኪና ፋሶ ወጣቶች እንዲሁም የአፍሪካ ወጣቶች በሩሲያ ዩኒቨርሲቲዎች እንዲማሩ ሌላ እድል ለመክፈት ነው ሀሳቡ። የሚደነቅ ሀሳብ ነው። በትምህርት ጉዳይ ላይ የሚሰሩ ስራ የሚደነቅ ሀሳብ ነው። የወርቋን ጉዳይ አይ ቲንክ ተግባብተናል። ወርቋን ለምን ለሩሲያ እንደተሰጠች ሩሲያ ለምን ወርቋን እያመረተች እንደሆነ ያው እሱን ተነጋግረናል። ደግሞ በጣም ሶሻል ሚዲያ ላይ ደግሞ ሲንሰራፋ የነበረ በጦር ጀት የታጀበ አውሮፕላን ተልኮላቸው ነው የመጡት። በጦር ጀት ታጅበው ነው የመጡት። በጦር ጀት አልታጀቡም። ያው የተላከለት አውሮፕላን ከፑቲን ኦፍ ኮርስ አውሮፕላን ተልኮለታል። ከቡርኪና ፋሶ ሞስኮ የሚያመጣው አውሮፕላን ኦፍ ኮርስ ተልኮለታል። ግን በጦር ጀት ታጅበው ምናምን አይደለም የተመለከታቸው ቪዲዮዎች ጦር ጀቶች አብረው እየበሩ ምናምን፣ እሱ ጭራሽ የሩሲያ ቦምበር ነው። TU-95 ይባላል ቦምበር ነው ሁሉ እያጀቡ የነበሩት የመንገደኛ አውሮፕላን አልነበረ።